ቅድስት በእናትህ በቃ ተወኝ። እዚህ በእናትሽ ብቻሽን ትቼሽ ጠፋኝ አይደለ? የማገዝሽ ነገር ካለ ልቀበልሽ። ምንም አልቀረኝም። ኧረ ሁሉንም ነገር ጨርሻለሁ። በቃ አሁን አብረን እንሄዳለን። ከዚህ እውነት በጣም እየገረምሽኝ ነው። ቆይ ግን ይህ ሁሉ መከራ ሲፈራረቅብን አንቺ እንዴት ብለሽ ቻልሹ? እኔ በጣም ነው ያቃተኝ። መበርታት እኮ አለብን። አሁን በዚህ ሰዓት እንደ ቤተሰብ አንድ ላይ ካልቆምን ነገሮች በጣም ይከብዳሉ። እውነት ግን ሁሉ ጊዜ ሳስበው ሰውነቴ በፍርሃት ነው የሚዋጠው። ለወንድሜ አንድ ነገር ማድረግ አለመቻሌ ራሱ በጣም ነው የሚያሳፍረኝ። እኔም እኮ እጨነቃለሁ። እኔም ሌሊቱን ሙሉ ሳስብ ነው ማድረው። ሰው ነኝ እኮ ኪያ። ግን ደግሞ ለኪራ ስንል መበርታት አለብን። እሱ የኛን ጥንካሬ ነው ማየት ያለበት። በቃሽ ኪያ፣ ከዚህ በላይ ማዘንና ማሰብ የለም። ተመስገን አምላኬ። ያለ ፈቃድሽም ቢሆን ቤትሽ ውስጥ ገብቼ ምግብ ተመግቤያለሁ። ቤትሽ ውስጥ ገብቼ ምግብ ስለበላውን ትንሽም ቢሆን ራራልሽ ይሆናል። ያው ከሰው እጅ የበላ አይጨክንም አይደል? እመነኝ ሳምሶን፣ አንተ በህይወት ከተወለድክ ጀምሮ እንደ ዛሬ አይነት ስህተት መቼም አሁንስ የከፋው ጉዳይ መጣ ይላል። እንደዚህ ነው። ቤቲ በራሷ ቤት ታግታ ተቀምጣለች። ሳምሶን ኤደንን በቡጢ ብሎ ገፍትሯ ጣውላ ላይ ጥሎታል። ኪራ በማያውቀው ጉዳይ እስር ቤት ከርቸሌ ተወሩላል። ጽናትና ኪያ ማመን አቅቷቸዋል። ራሳቸውን መቋቋም አልቻሉም። አባቡ እውቀቱ ሁሉንም በማጽናናት የታመመውን አይዞ ትድናለህ በማለት የተራበውን በማብላት የተካፋውን በመምከር የሚፈጥነውን በመገሰጥ ላይ ይገኛሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ጽናት ተከታታይ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። በጣም አጓጊ አስተማሪ የሆነው ጽናት ቀጣይ ክፍል ይሄን ይመስላል። ሳምሶን ከቁስሉ አላገገመም። ነገር ግን ከዛ ከቤት እንዴት ብሎ ነው ማምለጥ ያለበት? ይህንን የወጋውን ሰው መበቀል ያለበት እንዴት ነው? ከዚህ በፊት ነግሬያችሁ ነበረ። ናሁምን በደንብ ለምኖት ተማጽኖት፣ ነገር ግን ለአሁን ፍቃደኛ ስላልሆነ በር ከፍቶ ሊለቀው አልፈለገም፣ ወይም ሆስፒታል ሊወስደው አልፈለገም። ይህ ነገር በጣም ያማል። ቁስሉን ታቅፎ ቤት ውስጥ ተቀምጧል። የኪራን መታሰር መታ የነገረቻቸው ያበሰረቻቸው ሀና ወደ እስር ቤት እንደመሄድ እንዳለባቸው ኪራን አግኝተው እንዴት እንደሆነ ጉዳዩን ማጣራት እንዳለባቸው ለኪራ መድረስ እንዳለባቸው መታነግራቸዋለች። ምንም ነገር ሳያቅማሙ ጓዛቸውን ጠቅልለው አባባ እውቀቱ፣ ጽናት ሚስቱ እንዲሁም ደግሞ እህቱ ኪራና ሀና ሆነው ወደ እስር ቤት ሄደዋል። እስር ቤት ከሄዱም በኋላ እቤት የቀሩት ኤደንና ሳምሶም ነበሩ። ኤደን የትም እንዳትሄጂ፣ ቤቱ አስፈላጊ ሰው መኖር አለበት። ምክንያቱም ሳምሶን ቤት ውስጥ ነው። አንድ ነገር እንኳን ቢፈጠር ሳምሶን ምን ለማን ትተነው ነው የምንሄደው? ስለዚህ ኤደን አንቺ በፈጠረሽ ቅሪ ብላ አስቀርታለች። ያስቀረቻትም ኪያ ጓደኛዋ ናት። ኪያ ጓደኛዋን ስለምትወዳት ኪራን ማግኘት እንዳለበት ነገረቻት። ነገር ግን ከቤቱ አይበልጥም፣ ቤቱ አንድ ነገር ቢሆን ነገ ጧት ቤቱ ማለታችን አይቀርም ብላ እንደምንም ተማጽና ኪያ ኤደን አስቀራቻት። ኤደንም በማታውቀው ነገር ሳሎን ጋር ሳምሶን መጥቷል። ቁስሉን ይዞ ጨብጦ ሶፋ ላይ ወደቀ። ምንድነው የፈለከው ስትለው ለምን ከክላስ ውስጥ ወጣ? ክላሱ ተቆልፎ የለም ወይ ብላ ብዙ ነገር ነገረችው። ክላሱ እንኳን ተቆልፎ ነበር፣ ነገር ግን ውሃ መጠጣት ስለፈለኩኝ ስጠራሽ ስላልሰማሽኝ በሩን ገጥዬ ወጣሁኝ። በፈጠረሽ ውሃ ስጭኝ አላት። ውሃ እመጣልሃለሁ፣ ነገር ግን ክላስ ተመለስ አለችው ኤደን። ሳምሶንም አታይኝም ወይ? አይደለም እኔ ከአንቺን አምልጬ ለመሄድ አንቺን እንኳን ለማናገር አቅም አጥቻለሁ። በፈጠረሽ ውሃ አምጪልኝ አላት። እምቢ አለችው። ሶፋ ላይ ተዘረረ። ውሃ አምጪልኝ፣ እንደዚህ ቁተኝቼ መሞቴ ነው ወይ የምትጠባበቂው አላት። እሺ ብላ ኤደንም በየዋህነት ውሃ ልታመጣለት ወደ ኪችን ሄደች። ከኪችን ስትመለስ ከበሩ ስር ተደብቆ አንዴ በቦክስ ሲላት
ወደ ጠረጴዛው ላይ ተዘረረች፣ ራሷን ሳተች። ሳምሶንም ምን ማድረግ እንዳለበት ባያውቅም ለዚህ ጅልነትሽ መቀጣት የለበሽም ነበር፣ በጣም ይቅርታ፣ ነገር ግን ምንም ማድረግ ስላልቻልኩ ነው ብሎ ቤቱን ለቆ ወጣ። ቤቱን ለቆ ሲወጣ ቤቲ ነበር ያገኛት። ቤቲ አንቺንማ በደንብ ነው የምበቀልሽ፣ ምክንያቱም አንቺ ነሽ ደብቀሽ ለዚህ ጉዳት ያበቃሽኝ። የት እንዳለ ብትናገሪ ኑሮ ይሄ ሁሉ ባልደረሰብኝ ነበር። አማን ካንቺ ቤት ነው ተደብቆ ይሄን ጉዳት ያደረሰብኝ፣ ስለዚህ መበቀል ግድ ይለኛል ብሎ ቤቲን የገባችበትን ኮቴዋን ተከታትሎ ግቢዋ ስትገባ አብሮ ተከትሏት ገባ። ምንድነው የምትፈልገው? ማነህ? ምንድነው በማለት ጠየቀችው። እኔ ሳምሶን ነኝ፣ ምንም ነገር ለማድረግ እንዳትሞክሪ፣ እጮሃለሁ ብቲ በራስሽ ላይ ነው ትልቅ እርምጃ የምትወስጂው። አንድ ነገር ነው የምፈልገው ከአንቺ። ምንድነው የምትፈልገው ብላ ጠየቀችው። አንድና አንድ ነገር ነው። የት ነው ያለው አማን? አማን ያለበትን ጠቁሚኝ አላት። ምንም እንደማታውቅ ነገረችው። ነገር ግን በገዛ ቤቷ እጇን አሳስሮ አፏን በፕላስቲክ ሸፉኖ ወይም ለጉሞ ነው የሚባለው፣ ለጉሞ አስቀመጣት በገዛ ቤቷ። እሱ ንጉስ ሆነበት። ምግቡን መብላት ይዟል፣ ውሃውን መጠጣት ይዟል። ቤቲ ግን በገዛ ቤቷ ትቀጣለች። እግርና እጇን አሳስሮ አፏን በፕላስቲክ ሸፉኖ መናገር እንዳችል አድርጓታል። ምግቡን በልቶ ከጨረሰ በኋላ ተመስገን ጌታዬ ለዚህ ላጠገብከኝ ብሎ ካመሰገነ በኋላ አንድ ነገር ነው የምነግርሽ፣ ቤትሽ ገብቼ ካለ ፍቃድሽ ምግብ ተጠቅሜ ያለው፣ ስለዚህ ለዚህ ደግሞ ርህራሄ ያስፈልገዋል። እንዲህ አይደለም የሚባለው በማለት ተሳለቀባት። መቼም በሰው እጅ በልቶ ሰውን ማማረር አይቻልም። ስለዚህ ለዚህ ደግሞ አንድ ቅጣት ይቀነስልሻል አላት። ምንም ባልራራ አንጀቱ በፕላስቲክ የሸፈኑን አፏን መንጭቆ ከፈተው። ከዛ ተማጸነችው። አርበ ህይወትህ ምንም አይነት ተሳስተህ አታውቅም እንደ ዛሬው ቀን ብላለችው። ይሄንን ቆቅልሽን መስማት አልፈልግም፣ ካንቺም ሆነ ከዛ ከጅል ባልሽ ምንም ነገር አልፈልግም። አንድና አንድ ነገር ብቻ ነው፣ አማን ያለበትን ቦታ አምጡ አውጡ፣ ምክንያቱም አማን ይህን ቁስል አስታቅፎኛል፣ ስለዚህ በቀለዋለሁ ነው የሚለው። እንደዛ ከሆነማ አቶ በላይ እኔም ባሏ እንግዲህ ባሏ ተባለ እንጂ ባሏ ምኗም አይደለም። ሰራ እንዴት እንደተጋቡኛም ራሱ አናውቅም ማለት ነው። ባሏ ሄኖክም ባሌ እኔም ቤቲ አልገደልነውም፣ የገደለው ራሱ አማን ነው በማለት ተናገረች። አማንም ይግደለው፣ አንቺም ግዴው፣ ሄኖም ይግዴው፣ አይመለከተኝም። እኔ የሚመለከተኝ ስለ ራሴ ጉዳይ ብቻ ነው። ይሄንን የወጋኝን ቁስል እበቀለዋለሁ ብሎ ተማጸነ። ስለዚህ አንድ ነገር አዝሻለሁ፣ ይሄን ነገር አልሰራም ካልሽ ህይወትሽ እጅ ላይ ነው ያለችው። ይሄን ማዝሽ ነገር ፈጽሚ፣ አልፈጽምም ካልሽ እዚሁ ነው ሲጥማረገሽ ብሎ አስጠነቀቃት። ምንድነው ፈጽመው? እሺ ንገረኝ አለችው። ለሄኖክ ባልሽ ደውይና አቤት እንዲመጣ ቶሎ ብለሽ ይዘሽው አላት። ለሄኖክ ደወለችለት፣ ቶሎ ብሎ እንዲመጣ ነገረችው። አሁን አይደል እንደ የተለያየ ነው፣ ምንድነው የምትፈልጊው? አንቺ ሴትዮ አበርሽ እንዴ ብሎ መለሰላት። ስፒከር ላይ አርጊው፣ ላውድ ላይ አርጊው አላት። ላውድ ላይ ያደረገችው። ከዛ ድምፁን ከፍ አድርጎ ወደ ቤት እንዲመጣ አስጠነቀቀው። አንተ አማን በፈለክበት ትመጣለህ፣ በፈለክበት ትሄዳለህ። የአባትህ እናት ቤት መሰለ ሆይ አለቅም መጣሁልህ አለ። እኔ አማን አይደለሁም ሳምሶን ነኝ። ስለዚህ ዝም ብለህ ድምፅን አጥፍተህና ቶሎ ራስህን በመወራጨት ኃይልህን አጨርስ። እኔን ምንም ነገር አታደርገኝ ብሎ እኔን ምንም አታደርገኝም ብሎ ተሳለቀበት። ያው የተለመደው የዋሁ ገብያው ሄኖክ እምቡር እያለ ወደ ቤት ገባ። ቤት ሲገባ ቤቲ እጅና እግሯ ታስሮ አፏ ተለጉሟል። ከኋላ በር ላይ የቆመው ሳምሶን ቶሎ ብሎ ከጀርባው ላይ ጩቤውን ደቀነበት። አሁን ምንም ነገር አትልም፣ ወደ ሰዋፍ ቀጥ ብለህ ቁምና ሶፋው ጋር ቁጭ በል፣ አለበለዛ የሚስትህን ህይወት እዚሁ ነው ማሳጣልህ ብሎ ጩቤውን ወደ ሚስቱ አንገት አዞረው። ከሱ ጀርባ ላይ ያነሳው። ቁጭ አለ ከሚስቱ ጎን ለጎን። ስለዚህ ቶሎ ብለህ ደውልለት ለአማን፣ ቶሎ ብለህ ስልኩን ስፒከር ላይ ላውድ ላይ አድርገው ተባለ። ስልኩን ላውድ ላይ ሲያደርገው አማን ከዚህ በፊት እንደነገርካችሁ ከኪራ ጋር ስለተጣላ ኪራ በመታው ጉዳይ ጭንቅላቱ ላይ ስለተጎዳ ወደ ሰላም ሆስፒታል ወስደውታል። ልክ ስልኩ ሲደወል የሰላም ሆስፒታሎች አነሱት። ሄሎ ይሄ ስልክ ያማን አይደለ እንዴ በማለት ተነገረ። አው ያማን ስልክ ነው። አማን ግን አይደለንም፣ አማንም ማግኘት አትችሉም፣ አሁን ሆስፒታል ነው፣ የሰላም ሆስፒታል ነው የሚል ጥሪ ደረሰው። ማመን አቃተው። አማን እንዴት ሆስፒታል ሊገባ ቻለ? በምን ምክንያት ብለው ሁሉም ተደናገጡ። ይሄን ነገር ማመን ያቃታቸው ጉዳይ ዝም ብሎ ሊያልፉት አልፈለጉም።
ሳምሶም አሁንም በመደንፋት ላይ ስለሆነ ሁለቱ ላይ ምን ያደርስባቸው ይሆን? በጣም የተለየ ነገር ነው። ፖሊሱ እንደተለመደው ምርመራውን ስለቀጠለበት አማን ከሆስፒታል ከወጣ በኋላ ወደ ዳኝነቱ ገብቷል። አማን እንኳን ደስ ያለ፣ ደስ ብሎናል ከሆስፒታል ስለወጣ በመዳነህ ብሎ ተናገረ። እኔ የት ነበርኩኝ? ምንድን ነበርኩኝ? ምን ሆኜ ነው እዚህ የመጣሁት? ለምንድን የቀረቡት ብሎ ተጠየቀ አማን። መጨረሻም የመለሰለት ዳኛው ወይም ፖሊሱ ከትንሽ ሰው ጋር ተጣልተህ ግጭት ደርሶብህ ነበር። ጭንቅላት ላይ ጉዳት ስለደረሰበት ከሰላም ሆስፒታል ደርሰ ነበር። ከሰላም ሆስፒታል ነው የወጣኸው። አጋግመሃል። አሁን ምንም የምታስታውሰው ነገር የለም በማለት ጠየቀው። እኔ ምንም አላስታውስም። አሁንስ እዚህ ለምንድን ነው የመጣሁት? በፊትስ ምንድን ነበር የደረሰብህ ብሎ ጠየቀ። አንድ ነገር አሳይሃለሁ። ይሄን ነገር ስታየው ትዝ ይልህ ይሆናል። ትዝ የሚልህን ነገር ትነግረኛለህ ብሎ ነገረው። እሺ ብሎ የሚመጣውን ነገር አሳየው። ኪራን ሲያሳየው ኧረ እኔ በፍጹም በህይወቴ አይቼውም አላቅ ሰምቼውም አላቅ ብሎ ተናገረ። ኪራን በጣም ተገረመና እኔ እኮ ወድጄ አይደለም ያደረኩት በአጋጣሚ የተከሰተው አለ። ዳኛውን ፖሊሱም ምንም ነገር መናገር አትችልም፣ ጸጥ በል አንተ ኪራ ተባለ። ጸጥ አለ። ኪራ ለቁ ወጣ ክፍሉን። ቤቲ መጣች፣ ተጠራች። ቤቲንም ሳያት አላውቅም አለ። ቤቲ ከት ብላ ሳቀች። ዳኛው ምንድነው የሚያስቅሽ ብሎ ጠየቃት። አይ ምንም አለች። እንግዲህ ሳምሶም ዳኛ በጣም የሚገርም ነው። እኔ በጣም ካራክተሩን የተጫወተው እዚህ ጋር ትረካ የላቁምላችሁ እና ካራክተሩን በጣም የተጫወተው ደስ የሚል ፖሊስ፣ እውነቴን ነው የምነግራችሁ። ሁሉም ድራማ ላይ ቢኖር የሚያስብል ፖሊስ ነው። በጣም ነው የቻለበት። በተለይ ክትትሉን፣ ቁጥጥሩን፣ አነጋገሩን፣ አመራሩ በጣም ይችላል። መሬት ይችላል ማለት ይቻላል። ከንግግር አንጻር ንግግሩ በቃ ስክን ያለ ነው፣ ምጥን ያለ ነው። በቃ ትክክለኛ መናገር ያለበትን ቦታ ነው የሚናገረው እና ተመችቶኛል። ካራክተሩን በደንብ ተጫውቶታል ማለት ነው። ካራክተሩን የተጫወተው ፖሊሱ አሁንም ሌላ ሰው ጥሩልኝ አለ። ሌላው ሰውም ሲጠራ ሳምሶም ነው። ሳምሶሙንም ሲያዩት አላውቀውም አለ። ሳምሶም ግን በጣም በግርምትና በጣም በብቀላ አዩን ስላየው ለምን ነው እንደዚህ አፍጥጦ የሚያይ ብሎ ጠየቀ። ማን ነው? አማን ማለት ነው። ፖሊሱም እንደተለመደው ምነው ሳምሶን ችግር አለ እንዴ ብሎ ጠየቀው። አይ ችግር የለም ጉዳያችሁን ከጨረሻችሁት መውጣት ትችላለሁ አለ። ሳምሶን መንበቀል ፈልጎ ነው። የፖሊስ ሕግ ፊት ሆኖ ነው እንጂ ወዲያውኑ አንገቱን አንቆ ይዞ እዛው ቢደፋው ወይም ቢገለው ደስተኛ ነበረ። ነገር ግን ማመን ያቃተው አማን ምንድን ነው ብሎ ጠየቀ። መልስ አልተሰጠውም። ሳምሶን ክላሱን ለቆ ወጣ። ውጭ ላይ በክርክር ሊያልቁ ነው። እነማን አትሉኝም? ጽናት የምትወደው ባሏ ታስሮባታል። ኪራ የምትወደው ወንድሟ ታስሮባታል። የኪራ አጎት አባባ እውቀቱ ኪራ ለምን እንደታሰረ ግራ ገብቷቸዋል። የእህቴ ልጅ እስር ቤት ሆኒ ቤት መወረር የለበትም ብለዋል። ሀና በጭንቀት ልታልቅ ነው። ምክንያቱም አለቃዋ ኪራ ምንም ቢሆን ያዝንላት ነበር። ምንም ቢሆን ባለችበት ቦታ ስትስቅ ስትጫወት ሁሉን ነገር ስታደርግ ደስ ይለው ነበረ። ይህ ነገር በመታሰሩ በጣም ጨንቋታል። ሳምሶም እስረኛው ያኔ አሳሪው ማለት ነው ፖሊሱ ስለመጣ ምንድን ነው የምትፈልጉት? እንደው ትንሽ እፍረት የላችሁም እንዴ? እዚህ ግቢ ውስጥ ናችሁ ትጨቃጨቃላችሁ እንዴ ይላችኋል። የነኪራ ቤተሰብ አባባ እውቀቱ፣ ጽናት እህቱ ኪያና እንዲሁም ደግሞ ሀና እነዚህ ሶስቱ ይጨቃጨቃሉ። ለምንድን ነው የታሰረው? እዚህ ጨለማ ቤት ለምንድን ነው ያሰሩት? ለምንድን ነው እንደዚህ ያደረጉት? ከብተን ማን ያው ያሉ እየጮሁ ነው። ዝም በሉ፣ ቃስ በሉ፣ ድምጻችሁን ቀንሱ ብላ ነበር ሀና። አሁንም በተደገመላቸው ፖሊሱ መጥቶ ድምጻችሁን ቀንሱ፣ እዚህ እኮ ገበያ ማዕከል አይደለም የመጣችሁት፣ የህግ ቦታ ነው። ስለዚህ ህግና ደንቡ ማክበር አለባችሁ። አሁን ደግሞ የመጣችሁት ጠያቂ በሌለበት ሰዓት ነው። አሁን ሰዓቱ አልቋል ተባሉ። ለሁለት ሰው ብቻ እድል ይሰጣል በማለት ተናገረ። መጀመሪያ ጽናት አንድ ነገር ጠየቀችው። በፈጠረህ ፍቀድልን፣ ባሌ እዚህ ውስጥ ታስሮ እንዴት ነው ማላየው? ወንድም እዚህ ውስጥ ታስሮ እንዴት ነው ማላየው? በማለት ሁለቱም በለቅሶ ተማጸኑት ፖሊሱን ኪያና ጽናት። ፖሊሱም እሺ አይልታ ያላችሁ ግን ሁላችሁም እንደዚህ ሆናችሁ አይደለም የምታዩት። ህግና ደንቡን አክብሩ፣ ድምጻችሁን ቀንሱ። ከቤተሰብ መካከል ሁለት ሰው ብቻ ነው መጠየቅ ያለበት ብሎ ተናገረ። ኪያና ጽናት በለቅሶ አለቁ። እኔ ነኝ የማየው ጽናት ተማጸነቻት። ኪያ እህት ምንም ወንድምሽ ቢሆንም እኔ ናፍቆኛል። ኪራ ማየት አለብኝ። ባሌ ነው ህይወት ያለው እዚያ እስር ቤት ውስጥ ነው። ስለዚህ
ተይ ፍቀጅልኝ አላት። አባባ እውቀቱ እኔ ይቅርብኝ እናንተ ሁለታችሁ ገብታችሁ እዩ አሉ። ጽናትም አባባ እውቀቱ እኔ ቢቀርብኝ ይሻላል፣ ለእሱ በጣም አስፈላጊ የሆነ ነገር ኪራ ሊነግሮት ይችላል ብላ ተናገረች። ሁለቱም ተስማሙና ጽናትና አባባ እውቀቱ ገብተው መጠየቅ እንዳለባቸው ተስማሙ። ወደ ፖሊስ ጣቢያውም ገቡ። የሆነውን ሁሉ ነገሯቸው ለአባባ እውቀቱ። ጽናት ግን ጊዜዋን አቃጠለችው። የኔ ፍቅር፣ የኔ ህይወቴ ካንተ ጋ ነው። ብዙ ነገር ደረደረችለት። እንቧ እየተንጠበጠበ ነው። አይኗን ሞልቶታል። ኪራ ማልቀስ ነው የቀረው። ማመን አቅቶታል። ጽናት እንደዚህ ኩራ መገኘቷ እኔ እኮ አምንሻለሁ ውዴዋ እንደዚህ አቱኝ ያለ እሷን ማጽናናት የያዘ። አባባ እውቀቱ መጠየቅ ያለባቸውን ጠይቀው ቻው ብለው ትተው ወጡ። እስር ቤት መታሰር እንደሌለበት መቆየት እንደሌለበት ነግረውታል። እውነት ከእስር ቤት ያስፈቱት ይሆን? አሁን በድንፈት ሊያልቅ ነው። ኪራ መታሰር የለበትም ጊዜን አባክኛለሁ ጨርሻለሁ እያለ ነው። እውነት ኪራ እውነቱ ይወጣ ይሆን ወይስ በኪራ ላይ የስር ፍርድ ይታዘዝበት ይሆን? አብረን የምናየው ይሆናል። ቀጣዩ ክፍል የሚያጓጓና አሜዚንግ የሚያደርግ ነው። ይህን ቀጣይ ክፍል እንግዲህ በሚቀጥለው ክፍል አቀርብላችኋለሁ። ጽናት አሜዚንግ የሚያደርግ ድራማ ነው የሆነው። በጭንቀት በሀዘን የተሞላ ነው። ደስ ይላል። ይልመድባችሁ፣ በዙ ቀጥሉበት። በተለይ ዳኛውን በጣም አድንቄዋለሁ። ካራክተሩን ተጫውቶታል እና ደስ ይላል። ሁሉ ነገር እንደምትወዱት ተስፋ አደርጋለሁ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። በሚቀጥለው ክፍል እስከምንገናኝ ድረስ ቸርን ሰንብት እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እንዳይረሳ።